የኔ ትንሽዬ ስወድሽ ግምጃዬ የኔ ውድ የምር እንዴት እንደምወዳት ሀቢባ ደግሞ ያው ታውቃላችሁ፣ መካሪ ለሁሉም ለትንሽ ለትልቁ የምትደርስ በጣም ደስ የምትል ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ላለው እግዚአብሔር ይመስገን። ባያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ተመልሼ መጥቻለሁ በግምጃዬ የኔ እንቁ ማለት ናት እና ምርጦቼ፣ ውዶቼ፣ ፍቅሮቼን የምትለው አይደል እና የኔ ውድሽ ማለት ነው። ስትገቡ በላይክ ግቡ፣ እንዲሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ ማለት ነው። እሺ የኔ ውዶች እሰራለሁ በግምጄ ማለት ነው። ስር የምትሉኝ ካላችሁ ከወደዳችሁት እሰራለሁ ማለት ነው። እና ያው ግምጃዬን እንግዲህ የማያውቃት ሰው የለም። ያው ታዋቂ ደግሞ እየሆነች ነው። እንዲሁም ደግሞ አምባሳደር መሆን አለባት እየተባለ ነው። በጣም ደስ ይላል። የሚያበረታታ ሰው የምር በጣም ነው ደስ የሚለኝና እንግዲህ ያው ጓደኞቿ ምኗም እያበረታቷት ነው። እንዲሁም ደግሞ ሀቢባዬም ደግሞ ምክርም እየሰጠች ነው። የኔ ትንሽዬ በጣም ጎበዝ ነሽ፣ አደንቅሻለሁኝ እያለች እሷም ራሱ እያበረታታቻት ነው። ያው ሀቢባን ታውቃላችሁ፣ በችግርም በደስታም በምንም በሀዘንም በሁሉም የምትደርስ እውነት እና እንግዲህ ምክርም እየመከረቻት ነው። እንግዲህ ግምጃዬንም ደግሞ ማለት ነው እና በጣም በጣም ነው የማደንቃት። ግምጃዬ በጣም ጎበዝ ናት፣ ጠንካራ ሴት ናት እውነት ለመናገር እና ያው ልጆቷም ሰሞኑን ተከብረዋል። እንዲሁም ደግሞ አሁኑ ደግሞ እድሜዋንም ተጠየቀች። ደስ ይላል። ያው በመናገሯ ማለት ነው 19ን ጨርሼ አሁን ወደ 20 ገብቻለሁኝ ብላ እኔ የመጀመሪያ ልጅ ነኝ ብላለች። የኔ ጀግና ማለት ነች። ያው እንግዲህ ስደት ዓለም ሆናም ደግሞ ያሳለፈችውንም እዚህም ደግሞ ሀገርም ደግሞ መጣ ደግሞ ያሳለፈችውን ምን ያለችውን ያው ለእህት ለወንድሞቿ ከታች ያው ምክርም እየሰጠችም ሀቢባም ደግሞ እያገዘቻት ነው ያለችው። ሀቢባዬ የኔ ውድ ማለት ነሽ። ያው አንቺም ትለያለሽ እና ምርጦቼ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ።